ቅናት ትዳር ያፈርሳል ቅናት አስፈላጊ ነው ግን ድንበር ያለፈ ጽናት ቅናት ሲባል ለዩስ ተብሏል ቅናት ደግሞ ድንበር ያለፈ ጉሉ የቱ ጋር ነው ድንበሩ ወለ ነገር ነው على اهلك من غير ريبه ያለ ምንም ምክንያት እንዲያዋህ ቀጥነ ብለህ በቅናት ቤት እንዳታፈርስ فترمى بالشر من اجلك ይሄን በማድረግ ብቻ ተዛር ዓለም ተወጣለህ ደስታን ሰላምን ታጣለህ አትነዛነዝ እንግዲህ ማን ይውሉልሽ ነበር የሚላል አይደል ድንበር በቃ በሰላም ምትል የማይመስለው ማንስ ታዋሪዋልሽ መጀመሪያ ተማምኖ መጋባት ከዛ በኋላ ደግሞ ሂጃቧን ስትጥል ከወንድ ጋር ስትቀላቀል ወሳኝ ቦታ አለ ቅናት የሚባል ነገር ግን እንደዚህ እንዳታረጋሉና ሌላው ገጠመኝ ያወራሉ አንድ ሰው ነበር አሉ ካነ ከሲር الغيره በጣም ቅናቱ ቀጠብ ሲሆነ لا يدعو زوجته تغيب عن عينه ከፊቷ ማይጠፋ 24 ሰዓት እንዲፈጠጥ ብሎ የሚያየት ማለት ጓሪያ በገባ ብሮ ይጓባ ሳሎም በመጣ ብሮ ሳሎም ይመጣል ምስኪን ምን ምስኪን ታማሚ ነው እንጂ አይደለም እንዴት እኔ እንዳንተ አልወስደውም አረ ታማሚ ስራው ሁሉ እሷን ጥበቃ ሆነ እሷን በሽተኛ ነው ሌላ ይቀርና ፈይዛ ذهبت الى الحمام جلس عن باب የወደደና ያበደ ማለት ይሄ ነው ይኸውልህ አብዷል ሐማም ድረስ ከተስ በስገባ ከውጭ ቆማል እሱ ኦኬ ብላላ ሰይ ምስኪን ነው والله ምስኪን አንተ ምስኪን እሺ ኡስታዝ جلس على باب الحمام حتى تخرج فيذهب جميعا ይዞ ይመጣል ወደ ሳሉ ይዞ ይመጣል فضجرت በጣም ተናደደችበት ተበረመት በጣም ከፋት ተበሳጨች ኦኬ ነፃ እንደታጣ فقال لها لا من አለችው وانت አለችው وقالت هذا امر يشق علي እኔ እንዲህ ሆኖ መኖር ይከብደኛል ያ ህይወቴን አስጨነቀኝ ነው وانت فضحتني እየወደድከኝ ሳይሆን እያዋረድከኝ ያለሁት እንዲህ ስትሆን ደግሞ ምን ሰውስ ምን ይላል አለች የመጣ እንግዲያው ላይ ይይኩ ነው እንግዲህ አሳውን አስቀምጦ እሷ ተከትሎ ሐማሙ እኔ አልስቅም እኔ በጣም አሳዝኖኛል ሀቂቀት አግብታል ሳቅክ فقال لها ይቅርታ አድርግልኝ لا تطيب نفسي لها እንዲህ ካልሆንኩ ነው ያረጋጋ ማለት ምስኪን አንቺ መጠበቅ አለብኝ ተናደደች ትዝ ያላላትን እሱን ለመበቀል ስትል ዘነት ይላል ዑለማ ያ ረቢ ጠብቁ ኳላዲያናት እዛው ፈራው ላይ ደርሳ መጣች ከዛ በኋላ ለትደብቀው በሰለ ነገረች እኮ ነው በጣም አሳስተኛል አለችው አንተ ጠብቀላ አታዲነኝ እንደዛና እንደዛ አድርጋለሁ አሁን ታርፋለህ አታርፍም እኔም አላህን ይቅርታ አልጠይቅበት እማታርፍ ከሆነ خلاص እኔም አላርፍም አለች ከዛ በኋላ እረፋለሱ ረፋለ ረፈሰለ ይሄ ተዋ መከተሉ ቢያንስ እሱን ተዋ والله ما هذا من عربي አለችው እኔ ትዝ ብሎኝ ያውቁም አለችው ግን እልህ ውስጥ አስገባኝ አትያት ያልካቸው ልጆች እኮ ተደብቀው ያያሉ አትስማን አልሰማም ይላል የሚሰማበት ነገር አመቻቸ የሚሰማው ነገር እንደሚጎዳው በፍቅር መንገር ነበር لا إكراه في الدين ሙስሊም ያልሆኑትን ብቻ እኮ አይደለም እኛንም ይመለከታል እኛንም ልጆች ይመለከታል በግድ ሲገዱ ብለ በዱላ ለምታሰግር ከሆነ ያለው ዱል ሰግዱ ይችላሉ አንተን ፍራቻ ስለዚህ በማባበል በፍቅር በመለመር በፍቅር ነው ሁሉን ነገር አላህን ፈርተው እንዲተውት መተው ያለበትም እንዲሰሩት መሰረት ያለበትም በግድ ሂጃብን በግድ ከሆነ አትጣላችሁለት ወይንም የተፋታችሁለት ሂጃቧን ጥላለች እየጣሉ ያየን ነው በግድ የሆነ ነገር ስለዚህ ስለ ጉዳዩ ጥቅም ስለ ጉዳዩ አስፈላጊነት ማሳመን አኺራ ላይ ስላለው ምንዳ መንገር ነው የሚሻለው ግን በጣም የሚያሳዝነው مرحبا ካፍታ ቆይታ በኋላ እንመለስ ኡስታዝ የነብዩላህ ዳውድ ልጃቸው ነብዩላህ ሱለይማን የጋብቻው እለት ከነገሯቸው ምክሮች መካከል አንዱን ድንበር የለሽ ቅናት ይቅርብ ይጎዳሃል
ብለው